ትሬድ የምታደርጉ ከሆነ አንድ ነገር ላስረዳችሁ። በተለይ ደግሞ ስቶክ፣ ክሪፕቶ እና ኢንቨስት የምታደርጉ ከሆነ በጣም ይጠቅማችኋል። በየጊዜው በብል የሚባል ሳይክል አለ በዚህ ኤሪያ ላይ። እንደምታውቁት በተለይ የካምፓኒ ስቶኮች እና ክሪፕቶዎች ዋጋቸው የሚጨምረው ካላቸው አንቲሲፔሽን የተነሳ ወይም ደግሞ ሃይፕ የተነሳ ነው እንጂ ከአክቹዋል ቫሊዋቸው የተነሳ አይደለም። ለምሳሌ አንድ ካምፓኒ ከመመስረቱ ገና ገንዘብ ማግኘት ሳይጀምር በፊት የሆነ ሰው ተነስቶ በጣም ይሄ ካምፓኒ ያድጋል ወይም ደግሞ ይተኮሳል ብሎ ካለ ከዛ ሃይፕ የተነሳ ወይም ደግሞ ከዛ በቃ መካበድ የተነሳ ስቶኩ በደንብ መሸጥ ይጀምራል ማለት ነው፣ አክቹዋል ምንም ገቢ ወይም ደግሞ ትርፍ ሳይኖረው። ይሄ በብል የሚፈጠረው አዳዲስ ስቶኮች ወይም ደግሞ ክሪፕቶ ላይ አይደለም፣ ነባሮቹንም ያጠቃል። አሁን ለምሳሌ ኤአይ ሰሞኑን በጣም እየተካበደ ያለ፣ ለዛም ኤአይ ላይ የሚሰሩ ካምፓኒዎች በጣም ብዙ ትርፍ ይኖራቸዋል ተብሎ ይጠበቃል። ለዛም ኢንቨስተሮች እነዚህ ኤአይ ላይ የሚሰሩ ካምፓኒዎች ላይ በደንብ ኢንቨስት ማድረግ ይፈልጋሉ። አሁን እየሆነ ያለው እንግዲህ ይሄ ነው። ኢንቨስተሮች አክቹዋል ትርፉን ሳያውቁ፣ እነዚህ ካምፓኒዎች ምን እያተረፉ እንደሆነ ሳያውቁ፣ እነዚህ ካምፓኒዎች ኤአይ ላይ ስለሚሰሩ ብቻ ቢሊዮን ዶላሮችን ኢንቨስት እያደረጉ ነው። ነገር ግን ይሄ ችግር አለው። ችግሩ ምንድነው? እነዚህ ኤአይ ላይ እየሰሩ ያሉ ካምፓኒዎች በኋላ በየአመቱ መጨረሻ ወይም ደግሞ በየኳርተሩ መጨረሻ ሪፖርታቸውን ሲያወጡና ኤርኒንግ ሪፖርታቸውን ሲያወጡና ከኤአይ ቀጥታ ያገኙት ትርፍ ከተጠበቀው በታች ከሆነ ወይም ደግሞ ኤአይ ዝም ብሎ የተካበደ ነገርና አክቹዋሊ ለኢንቨስተሮች ምንም ትርፍ የሌለው ከሆነ በኋላ በብሉ ፖፕ ያደርጋል። ከዚህ በፊት ተፈጥሯል ወይ ካላችሁ፣ አዎ ዶት ኮም በብል ተፈጥሮ ነበር ከዚህ በፊት። የክሪፕቶ በብል በየጊዜው ይፈጠራል እንደምታውቁት። ወይም ደግሞ የኤአር ቪአር ምናምን የሚባሉ ነገር በጣም ተካብደው ነበር። ለኢንቨስተሮች ምንም ስለማያዋጡ ያ በብል ፖፕ አድርጓል። አሁን ተራው የኤአይ ይመስላል። አንድ ነገር ወይም ደግሞ ቴክኖሎጂ ለህዝቡ ጠቀመ አልጠቀመ ይዳዝም ማተር አስሎንጋስ ለኢንቨስተሮች ትርፍ እስከሌለው ድረስ ይሄ በብል ፖፕ ያደርጋል። ሁል ጊዜ እንግዲህ በብል ሲኖር ቀድሞ ይታወቃል። ለዛ እዛ አካባቢ ያሉ ማቴሪያል ስቶኮችን፣ ክሪፕቶዎችን ቢሆን አቮይድ ማድረግ ወይም ደግሞ በተቻለ መጠን መጠንቀቅ ይኖርባቸዋል። ለማንኛውም እንደዚህ አይነት ነገር የሚስባችሁ ከሆነና ተምራችሁ ደግሞ እዚሁ ኤሪያ ላይ መስራት የምፈልጉ ከሆነ እታች ሜንሽን ያደረኩላችሁን ቪዲዮ እዩት።